መልካም ልደት ለዮቦ መልካም ልደት ለዮቦ ሃፒ በርዝዴይ ዮቦ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ለዮቦ መልካም ልደት ላንቺ መልካም ልደት ላንቺ መልካም ልደት መልካም ልደት መልካም ልደት ለማማ እንኳን ተወለድሽ። ባባት ማማ ማማ ነባ ማማ ነባ ማማ ነባ ማማ ነባ ማማ ነባ እንኳን ተወለድሽ። አሜን። እንኳን ለዚህ ቀን አደረሰሽ። አሜን። አንቺም ደርሰሽ እንኳን አደረሽልን። አሜን። እፉዬ ማማዬ አንድ ታጠፉ ነው እንበል እፍ ልበል። እሺ ሜሜ እሺ እሺ ምን ልታረጊ ፈልገሽ ነው? እስቲ ሳቱ እንዳነኸው እሺ እናጥፋው። አንድ ሁለት ሶስት Meme, esto ancho. አስበላችን ይቺ ልጅ እና What's this box? Box ስላችኋለሁ ምን እንደሆነ አልጃላየሁም። What is this? ምንድን ነው? ምንድን ነው? ምንድን ነው? ቡክ ናት። በመጽሐፎች መሀል የምታስቀምጫቸው ሚኒ ክራፍት ነው። መጽሐፍ የደረደረች ያከማቸች ስለሆነ ከኮሌክሽኖች መሀል የኛውን ብታደርጊው እንደ ሌጎ ነው ቢውልድ ማለት እንደ ሌጎ መሜ ስማም ዘንድሮ ለአመጣለኝ። ኦ ማይ ጋድ ያ ሆሊዴይ ካፌ ነው የሚለው። ራቢት ነች ደሚባ ነች። This is cute. Thank you. Okay. ውስጡ ያሉት እንትኖች ምናምን ያምራሉ። ያ እነዚህ እያንዳንዱ ነገር ውስጡ ላይ ያሉ ማለት ነው። ሁሉም ነገር አሉ። ክሩሶኑ ምናምን ኤቭሪቲንግ ክሩሶን ነበር። ክሩሶን አብሾች የበደለን አክሰንት ነው። ዋት እንደሚደረግ ፊደሎች አሉ። ናሽናል ሰማሽ ዋት That's cute. አንተ ኤቭሪቲንግ አለ ነው የሚለው ጥላው ምናምን ወይኔ ዛሬውንም ጉድ አደርገዋለሁ። አሁን መጀመር ሲያስከብልኝ ኬኩን ብቀምሹ ፈልጌ ነበር ግን የምፈልገውን አላገኘሁም። This is cute. I like small cakes. እና ደግሞ ስትሮበሪ ስለምትወጂ ነው። ናይስ እና አልወድም ኤኒዌይስ የእኛውን ልብለው ቤሪውን That's nice. Nice. በእናትህ አይኔን ቢላ ለዚች ስለዚህ እንኳን ተወለድኪ ብሌን አይነይ ሃፒ በርዝዴይ እሱ ይሻላል። እንኳን ተወለድኪ ብሌን አይነይ አንቺ ማታውቂውም እንደ መቁረስ ነበር ያለሽ እንደዚህ ግቢበት ያስገባል።
የማዘር ዳይ ሰው ከቲሙ ነው ወይ ብለውሃል? ያው ነው ከቲሙ ያላቀኝ ሰው ግን ምራታም ነው አይገርምሽም? ማታ የሚለው ይሄ ደግሞ ኬክ እንደሚለው አላውቅም። ነው የምፈልገው ኬክ የሆነ ኬክ አስቤልሽ ነበር። ከዛ በኋላ ጾም ደግሞ ይገባል። ስለዚህ ከጾሙ ጋር ምናምን ይጣላል። ስለዚህ ያውዩ ነው ያውዩ ቢኮዝ ነገ ጾም ይገባል አይደለ? ስለዚህ ነገ ጾም ከገባ ጠፍቷል። ማንኛውም ቀስ ያልሽ በቃ ቢ አንቺ ዳይፐር ይቀየርልሽ ማማዬ። ዳይፐር ነገር አስጨንቀኝ። ዳይፐር ኦኬ እነሱ እስከሚመጡ ገጣጥሜ ጨርሰዋለሁ። ብጥብጥብ 1 2 3 ጥብጥብ ተጨማሪ 1 ዓመት እንደ አበሻ እንዴት ለምን ልደትን ማክበር እንደጀመርን ባላቅም ወደዚህ ምድር የመጣንበትን ቀን ማክበርና ማስታወሻ መፍጠር ግን ተገቢ ነው። ግን ማስታወሻን ለመፍጠር በጣም ስንጥር ከማስታወሻነቱ አልፎ አስጨናቂ ይሆናል። እንዴት ላድርግ፣ እንዴት ላክብር፣ ምን ልልበስ፣ ምን ላድርግ የሚሉት አላስፈላጊ የሆኑ ነገሮች እላያችን ላይ እንጨምራለን። እንደኔ ሆናችሁ እኔ በልደቴ ቀን በጣም ደስተኛ ብሆንም ግን በውስጤ ስሜታዊ ሆናለሁ። ቁጭ ብለሽ አልቅሽ አልቅሽ የሚሉኝ ስሜቶቼ በየደቂቃው ይመላለሳሉ። ምንም እኮ አልሆንኩም፣ ግን በደስታዎቼ መካከል ከሌላው ቀን በተለየ መከፋት ስሜት አብሮታል። አሁን ላይ ሆኜ ሳስበው ግን የልደት ቀኔን እንደ የ1 ዓመት የጉዞ ግምገማ ሳላደርገው አልቀረሁም። ስታስቡት ግን ልደት እንደ መስተዋት አይደለ? የሆነ አይናችሁን እያየ የት ደረሽ፣ ምን አደረግሽ፣ ምን ጨመርሽ፣ ምን ፈጠርሽ እያለ የሚያፋጥጥ የጉዞዬ ግምገማ ይሁን ስሜቴን የሚያበላሸው። እንደ ልማዴ ደግሞ ሆኖ ጠዋት እነሳና በልደት ቀኔ የዓመታዊ ግምገማዬን ራሴ ላይ አካሂዳለሁ። ይሄ እንደ ለራሴ የማደርገው የዘመን መንደርደሪያ አድርጌ ነው ማስበው። ሉዋ ምን አዲስ ነገር አደረግሽ? ሉዋ ምን አዲስ ልምድ አዳበርሽ? ሉዋ ዘንድሮ ሙዚቃ ነሽ? ሉዋ ዘንድሮ ይሄንን ደገምሽ? ሉዋ የሚሉ ድምጾች ውስጥ ይናወጣሉ። በዛ ዓመት ላይ ያሳካሁትን እንደማሰብ ያላሳካሁትን ጎዶሎዬን አስባለሁኝ። ያ ይሆን ውስጤን የሚረብሸው? ይህንን ሰርች በማድረግበት ጊዜ ምን አየው? እኔ ብቻ ልክ አይደለሁም። ፈረንጆቹ እንደሚሉት በርዝዴይ ብሉ ይባላል። ለካ ዓለም ላይ ብዙ ሰዎች በልደታቸው ቀን ተከፍተው ነው የሚያሳልፉት። ለካ እኔም በርዝዴይ ብሉ ሆኖብኝ ነው በልደት ቀኔ አልቅሺ የሚለኝ። አይሚን በአሁኑ ሳላለቅስ አሳልፌው ሳይሆን ያው ግን ያሁኑ አውቄዋለሁ በርዝዴይ ብሉ ሆኖብኝ ነው። የማወቄ ውጤት ይሁን ግን አላቅም። ዘንድሮ ግን ለውጥ አለ። አዲስ ነገር ተፈጥሮ ሳይሆን ምን እንደተፈጠረ በማላቀው ጉዳይ ዘንድሮ ልደቴ ላይ ሰላም ነው የተሰማኝ። ምን ይሆን? ሰላም ብቻ። ምንም ነገር ማድረግ አልፈለኩም። ምንም ነገር መልበስ አልፈለኩም። የተለየ ብዙ ነገር ማድረግ አልፈለኩም። ግን ውስጤ ሰላም። ድሮ ሰማው የነበሩ ዘፈኖች ሁሉ ሰማ አዲስ ትርጉም ሰጥቶኝ ውስጤን ደስታ በደስታ ነበር የሞላው። በአሁኑ ምንም አይነት ማስታወሻ ለመፍጠር አልታገልኩም። ቀኑን ሁሉ ባለው ውስጥ ሆኜ ቀኔን ረሃ ሆኜ ነው ያሳለፍኩት። ቀኑ ራሱ ቀኔ እንዲሆን ነው የፈቀድኩለት። መልካም ልደት ለማማ መልካም ልደት ለማማ መልካም ልደት ለማማ። ማድረግ የምፈልጋቸውን ነገሮች ሁሉ በአንድ ቀን ሁሉንም ራሴንም ልጄንም ባለቤቴንም አጨናንቄ ከማድረግ የበለጠ የተረጋጋ ቀንን ማክበር ነው የፈለግኩት። ከቤተሰቦች ጋር መብላት፣ መጠጣት፣ ፊልሜን ማየት፣ ስኪንኬርን ማድረግ፣ የተሰጠኝን ስጦታ መደርደር፣ መሰካካት፣ እሱ ነበር የልደት ቀኔ። ይህንን ስላችሁ ደግሞ
ቀኑ ራሱ ቀን እንዲሆን ስለፈቀድኩለት እንዲተነፍስ ስለፈቀድኩለት ነፍስ እስከማቅ ድረስ በልደቴ ቀን አጋጥሞኝ የማያውቀውን ውድ የሆነ ለእኔ ልዩ ትርጉም ያለው ነገር አጋጠመኝ። እሱን ከእናንተ ጋር በሌላ ቀን ሼር ማድረገው ቢሆንም ግን የልደቴ ትልቁ ሃይላይት እሱ ነበረ። ከዚህ በኋላ ልደቴን ሳከብር ምን ያህል እንደቀረኝ ሳይሆን ምን ያህል እንደመጣሁኝ እያሰብኩኝ የማከብርበት ዓመታት ይሆናሉ ብዬ ባለሙሉ ተስፋ ነኝ። እናንተም ከኔ ጋር ስለነበራችሁ እጅግ በጣም ከልቤ አመሰግናለሁ። መልካም የመኖር ጊዜ ሆነልን። ቺርስ